ይህች ሴት ገና በ15 ዓመቷ የዓለማችንን ሁለት ነገሥታት የጋብቻ ጥያቄ አልቀበልም አለች። ከሁሉም በላይ የአምላኳን የጌታዋን የኢየሱስ ክርስቶስን ክብር አስቀደመች። በዚህም ምክንያት መከራና ስቃይ ደረሰባት። በውበቷ ተስተካካይ አልነበረበትም። ያሳለፈችው መከራና ስቃይም በዚሁ ልክ ለመስማትም ለመናገርም የሚያስፈራ ስቃይ ሆኗል። ይህች ሴት ሰማዕቷ ቅድስት አርሴማ ነበረች። በዛሬው ዝግጅታችን የሰማዕቷን የቅድስት አርሴማን ታሪክ ይዘንላችሁ መጥተናል። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ታሪካዊ፣ ሃይማኖታዊ እንዲሁም ደግሞ ወቅታዊ የሆኑ ዝግጅቶችን ማግኘት የምትችሉ መሆኑን እያሳወቅን ወደ ዝግጅታችን እናመራለን። በንጉሥ ዲዮቅልጥያኖስ ዘመን ክርስትና በሮም ግዛት ሁሉ የሚሳደዱበት፣ የሚገደሉበት እና የሚጨፈጨፉበት ዘመን ነበር። ክርስትና የመከራና የጭፍጨፋ እምነት ነው። ክርስትና በመከራ ውስጥ ፈጽሞ ይጠነክራል እንጂ አይበጠስም፣ ፈጽሞ ይለመልማል እንጂ አይጠፋም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች፣ በዛሬው ዝግጅታችን ደግሞ የቅድስት አርሴማን ታሪክ ይዘንላችሁ መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፋችሁ አይለየን እያልን ወደ ዝግጅታችን እናመራለን። ቅድስት አርሴማ በ3ኛው መቶ ክፍለ ዘመን በሮማ ግዛት ትኖር የነበረች ፍጹም ክርስቲያን፣ ፍጹም ቆንጆ የነበረች ቅድስት ነበረች። በወቅቱ ንጉሥ ዲዮቅልጥያኖስ ሮምን ያስተዳድርም ነበር። ንጉሥ ዲዮቅልጥያኖስ ደግሞ የክርስትናም የክርስቲያንም ጠላት ከሆነ የሮማ ገዢዎች መካከል አንደኛውና ግንባር ቀደሙ መሆኑን ታሪክ ያስታውሳል። ንጉሥ ዲዮቅልጥያኖስ የቅድስት አርሴማን ውበት ሰምቶ ሊያገባትም ይፈልግም ነበር። ነገር ግን ቅድስት አርሴማ ለአምላካችን ለጌታችን ለኢየሱስ ክርስቶስ የተሰጠች ድንግል ነበረችና የንጉሥ ዲዮቅልጥያኖስን ጋብቻ ልትቀበለው አልፈለገችም። ነገር ግን የፈለገውን ሁሉ የሚያደርገው የፈለገውም ሁሉ የሚደረግለት በወቅቱ በዓለም ሁሉ ኃያል የነበረችው የሮማ ገዢ ንጉሥ ዲዮቅልጥያኖስ ቅድስት አርሴማን በግዴታም ሊያገባት ፈለገ። ስለዚህም ቅድስት አርሴማ ከእናቷና ከሌሎች 29 ደናግላን ጋር በመሆን ከትውልድ ቦታዋ ሮም ጣሊያን ወደ አርሜኒያ ተሰደዱ። ቅድስት አርሴማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሴማ በመባል የምትጠራ ሲሆን በሌላኛው የዓለም ክፍል ደግሞ ሪፕሲም በመባል ትታወቃለች። እናታችን ሰማዕቷ ቅድስት አርሴማ ከአባቷ ከቅዱስ ቴዎድሮስና ከእናቷ ከቅድስት አትናስያ በሮም ተወለደች። የቅድስት አርሴማ ቤተሰቦች ፈጣሪ በልጅ ስላልባረካቸው ቅድስት አርሴማ በስዕለትና በጸሎት ተወለደች። ቅድስት አርሴማ ቅዱሳን መጻሕፍትን ከቤተሰቦቿ ተማረች። የተማረችውንም በሕይወት የተረጎመች ገና በልጅነቷ ለአምላኳ የተሰጠች ቅድስትም ነበረች። አስቀድመን እንደነገርናችሁ ንጉሥ ዲዮቅልጥያኖስ መልኳ ያማረ ውብ የሆነች ብላቴና ያገባ መልእክተኞቹን ሮምን አስሰው መርጠው እንዲያመጡለት አዘዘ። እነሱም መላዋን የሮም ከተማን ሲያስሱ ከቆዩ በኋላ ቅድስት አርሴማ በሮም ባለ ገዳም ውስጥ ከሌሎች ደናግላን ጋር አያትና ስዕሏን ስለው ለንጉሱ ላኩለት። ቅድስት አርሴማም ደምግባቷ የሚያምር እጅግ ውብ መልከ መልካም ነበረችና ንጉሱም የእናታችንን የቅድስት አርሴማን ስዕል ባየ ጊዜ እንዲያመጡለትም አዘዘ። ይህንን በሰሙ ጊዜ ቅድስት አርሴማ የገዳሙ እመምኔት የሆኑት ቅድስት አጋታና ሌሎች 27 ደናግላን ሸሽተው ወደ አርሜኒያ ተሰደዱ። ነገር ግን ቅድስት አርሴማና ሌሎች ደናግላኑ ወደ አርሜኒያ ሸሽተውም የተሻለ ነገር አልገጠማቸውም። በዘመኑ የሮም ግዛት እጅግ ሰፊ ነውና መሸሽም መደበቅም አስቸጋሪ ነበር። ይሁንና ቅድስት አርሴማና ሌሎች ደናግላን በመጀመሪያ ወደ ኢየሩሳሌም በኋላም ደግሞ ወደ አርሜኒያ ሸሹ። ከሞት የማምለጥ ስደት እምነትን የመጠበቅ ለአምላክ እስከ መጨረሻው የመታመን ምድራዊ ዝናን ሁሉ የናቀ ስደትም አደረጉ። ንጉሥ ዲዮቅልጥያኖስ ቅድስት አርሴማና ሌሎች ደናግላን ሮምን ጥለው ወደ አርሜኒያ መጥፋታቸውን በሰማ ጊዜ በወቅቱ ለአርሜኒያ ገዢ ለነበረው ለንጉሥ ድርጣድስ መልእክትም ላከለት። ቅድስት አርሴማና ሌሎች ደናግላን በአርሜኒያ በኖሩበት ጊዜ ንጉሥ ድርጣድስ የሀገሪቱ ገዢ ነበርና ከንጉሥ ዲዮቅልጥያኖስ መልእክት ደርሶት ሲያስፈልጋቸውም ነበረ። ንጉሥ ድርጣድስ ቅድስት አርሴማን አስፈልጎ ካገኛት በኋላ የንጉሥ ዲዮቅልጥያኖስን ትእዛዝ ወደ ጎን በመተው ለራሱ ሊያደርጋትን ፈለገ። ንጉሥ ድርጣድስ በመልከ መልካምነቷ በእጅጉ ተስቦ ስለነበረ
ለንጉሥ ዲዮቅልጥያኖስ አሳልፎ ለመስጠት አልፈለገም። ይልቁንስ ለራሱ ሥጋዊ ፍላጎትም ተመኛት። ቅድስት አርሴማ ግን ለአምላክ የተሰጠች ሰማያዊ ሙሽራ ነበረችና ለንጉሥ ድርጣድስ የሥጋዊ ፍላጎት ተገዢ ልትሆን አልፈለገችም። ንጉሥ ድርጣድስ ደጋግሞ ቢሞክርም አልተሳካለትም። በዚህም ጊዜ ንጉሥ ድርጣድስ ቅድስት አርሴማንና ሌሎችንም ደናግላን መነኩሳትን አሰራቸው። አስሮም ያሰቃያቸውም ጀመር። ንጉሥ ድርጣድስ ቅድስት አርሴማ ለማስገደድ ሁሉንም ንጹሐን ደናግላን አንድ ባንድ ገደላቸው። ቅድስት አርሴማ ንጉሥ ዲዮቅልጥያኖስ በሚያሳዳት ጊዜ ዕድሜዋ 15 ነበር። የቤተ ክርስቲያናት ድርሳናት እንደሚያስረዱት ቅድስት አርሴማና 27ቱ ደናግላን አርመንያ በደረሱ ጊዜ በምድረ በዳ ዋሻ ተቀመጡ። የሚበሉት ምግብም አልነበራቸውም። ከመነኩሳቱ መካከል አንዷ መብራት ትሰራ ስለነበረ ለመነኩሳቱ ብቸኛው ምግብ ለማግኘት የሚረዳ ስራም ነበር። ንጉሥ ዲዮቅልጥያኖስ ቅድስት አርሴማን ቢያስፈልግም ሊያገኛት አልቻለም። አስቀድመን እንደነገርናችሁ የአርመንያ ንጉሥ ድርጣድስ ግን ቅድስት አርሴማን ለራሱ ሊያደርጋት ፈለገ። ንጉሥ ድርጣድስም በፀሐይና በጨረቃ እንዲሁም በሌሎች ግዑዝ አካላት የሚያመልክ የባዕድ አምላክ ነበረ። ንጉሥ ድርጣድስም ልክ እንደ ንጉሥ ዲዮቅልጥያኖስ ሁሉ ጸረ ክርስትና ነበርና ቅድስት አርሴማን ፈልጎ ባገኛት ጊዜ ለእርሷም ሆነ ለሌሎች መነኩሳት ፈጽሞ ርኅራኄ ወይም ደግሞ አዘኔታ አላሳየም። ንጉሡ በቅድስት አርሴማ ውበት ተማርኳልና ቅድስት አርሴማ የክርስቶስ ሙሽራ እንደሆነች ይነግራው። እርሷንም ሆነ ሌሎቹን መነኩሳትን እንዲፈታቸው ብትማጸነውም ንጉሥ ድርጣድስ ግን እንዲያውም በግዴታ ሊያገባትም ሞከረ። በኋላም ንጉሡ በግድ ይዞ ሊሄድ ሲል በመንፈስ ቅዱስ እርዳታ ቅድስት አርሴማ ከመሬት ላይ ጣለችው። ይህም ንጉሡን ይበልጥ አናደደው። እናም ቅድስት አርሴማን ሊያሰቃያትም ፈለገ። ንጉሡ ቅድስት አርሴማን ስቃዩን ሊያበዛው በማሰብ እነዛን ደናግላን በፊቷ አንገታቸውን እየቀላ ያሰቃያቸውም ጀመር። እርሷ ግን አይዟችሁ እያለች ታጽናናቸውም ነበር። ቅድስት አርሴማ ቅዱሳኑ ሰማያዊ አክሊል ሲቀበሉ በራእይ የሚታያት ነበር። በኋላ ቅድስት አርሴማ ንጉሡ እንደሌሎች በቶሎ ሊገላት ስላልፈለገ ብዙ ስቃይና መከራንም አደረሰባት። ከነዚህም መካከል ጡቶቿን እንዲቆረጡ አደረገ። ይህም አልበቃ ብሎ 2 አይኖቿን አጠፋቸው። እናታችን እመቤታችን ቅድስት ድንግል ማርያም ግን የብርሃን አይኖቿን ሰጠቻት። በመጨረሻም ንጉሥ ድርጣድስ ብዙ መከራና ስቃይ ካደረሰባት በኋላ መስከረም 29 አንገቷን በመቅላት ከሌሎች ደናግላን ጋር ሰማዕትነትን ተቀዳጀች።